ብስለት ማቹሪቲ እድሜን ብቻ የሚመለከት አይደለም። ይልቁንም የአስተሳሰባችን፣ የስሜታችንና ለህይወታችን የምንሰጠው ምላሽ መለኪያ ነው። እያደግን ስንሄድ ነገሮችን በሰከነ መንፈስ ማየት ስንጀምር በህይወታችን ውስጥ ትልቅ ቦታ የምንሰጣቸውና ጉልበታችንን የሚጨርሱት 5 ነገሮችን ለይተን እንመለከታለን። እነዚህ ነገሮች ስናቆም የበለጠ ሰላም፣ ደስታና የተሳካ ህይወት እንመራለን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የመጀመሪያውና ዋነኛው ነገር ሰዎችን ማባረር ወይም መከታተል ማቆም ነው። መብሰል ማለት ለአንተ የማይጨነቁ ሰዎችን ለመያዝ ጊዜህንና ጉልበትን ማባከን ዋጋ እንደሌለው መረዳት ነው። የሌላውን ሰው ፍላጎት፣ ትኩረትና ፍቅር ለመጠየቅ መሞከር ራስህን ክብር ዝቅ ያደርገዋል። አልፈልግህም ወይም ለአንተ ጊዜ የለኝም ብለው በግልጽ ላሳዩ ሰዎች መስዋዕትነት መሆን አያስፈልግህም። ብስለት ማለት የራስህን ዋጋ አውቀህ የአንተ መገኘት የሚፈልጉ ሰዎች ብቻ መቅረብ ነው። ለአንድ ጓደኛ ወይም ለአንድ የምታፈቅራት ሰው ጋር ያለህን ግንኙነት አስብ። ሁል ጊዜ ቀጠሮ የሚይዘው፣ የሚደውለው እና እቅድ የሚያወጣው አንተ ብቻ ከሆንክ፣ እነሱ ግን ሁል ጊዜ የተጠመዱ ከሆነ ወይም መልስ ለመስጠት እንኳን ጊዜ የማይኖራቸው ከሆነ ምን ትገነዘባለህ? ስትበስል ይሄ ግንኙነት አንድ ወገን እንደሆነ ትረዳለህ። ራስህ ምን መውደድ ስትጀምር ለአንተ ትኩረት ለማይሰጡ ሰዎች ደጋግመህ መደወልህን ታቆማለህ። ይልቁንም ጊዜህን በራስህ ማሳደግ ላይ ታውላለህ። ሁለተኛው ነጥብ የራስህን አመለካከት ለሌላው ለማስረዳትና ለማሳመን መከራከር ማቆም ነው። አንዳንዴ ሰዎች መረዳት አይፈልጉም። የሚፈልጉት አንተን መውቀስና ስህተትህን ማግኘት ነው። ብስለት ማለት የራስህን ሰላም ከማንም በላይ መውደድ ነው። ሁሉም ሰው ያንተን ሐሳብ እንዲደግፍ ወይም እንዲረዳህ መጠበቅ የለብህም። ዝምታ አንዳንዴ ከቃላት በላይ ጠንካራ መልስ ነው። ለምሳሌ ከቤተሰብህ ጋር ወይም ከሥራ ባልደረቦች ጋር የፖለቲካ ወይም የሃይማኖት ልዩነት አለህ እንበል። ያንተን እምነት በጭራሽ የማያከብር እና ያንተን ስህተት ነው የሚል ሰው ሲገጥምህ ለብዙ ሰዓታት ለመከራከር መሞከር ጉልበትህን መጨረስ ነው። ስትበስል ሁላችንም የተለያየ አመለካከት ሊኖረን ይችላል ብለህ ክርክሩን ታቆማለህ። የእነሱ አመለካከት ለመቀየር መሞከር ትተህ በራስህ እምነት ላይ መጥናት ብቻ ትቀጥላለህ። ሶስተኛውና ምናልባትም በጣም አደገኛው ልምምድ የማስጠንቀቂያ ምልክቶች ወይም ሬድ ፍላግስ ችላ ማለት ነው። ብዙ ጊዜ ግንኙነት ስንጀምር ወይም ስራ ስንይዝ መጥፎ ምልክቶች እናያለን። ነገር ግን ጊዜው ይለውጠዋል በሚል ተስፋ ወይም ሁኔታው ለመቀበል ፈርተን ችላ እንለዋለን። ብስለት ማለት እነዚህን ምልክቶች ቶሎ አስተውሎ ትክክለኛውን እርምጃ መውሰድ ነው። ራስህን ከአደጋ ለመጠበቅ ስትል አይሆንም ማለት መቻል ነው። ግንኙነት ውስጥ አጋርህ በተደጋጋሚ የምትዋሽህ ከሆነ፣ ቃል ኪዳን የማታከብር ከሆነ ወይም ላንተ አነስተኛ አክብሮት ካላት እነዚህ ማስጠንቀቂያ ምልክቶች ወይም ሬድ ፍላግስ ናቸው። ብዙዎች እንዲህ ያለውን ባህሪ አሁን ወጣት ስለሆነች ነው፣ ወደፊት ይስተካከላል ብለው ችላ ይላሉ። ሲበስሉ ግን ይህ ሰው ባህሪው ይህ ከሆነ ወደፊትም እንዲህ ሊቀጥል ይችላል ብለው ያስባሉ። ስለዚህ ከዚህ አስቸጋሪ ግንኙነት ለመውጣት ወይም ጉዳዩን ከምንጩ ለመፍታት ይወስናሉ። አራተኛው ነጥብ የራስህን ዋጋ፣ ችሎታ ወይም ስኬት ለሌላው አብዝቶ ማብራራት ማቆም ነው። ስትበስል የራስህን ዋጋ ለማወቅ የሌላውን ሰው ምስክርነት አትጠብቅም። ስራህ፣ ባህሪና ድርጊትህ ራሳቸው ችለው ይመሰክራሉ። ራስህን ለማሞገስ ወይም ለማንገስ ሁል ጊዜ መጣጣር የለብህም። ለሚያውቅህ ስራህ፣ ማንነትህ በቂ ናቸው። ስራ ቦታ ላይ እንበል አዲስ ፕሮጀክት በጥራት ሰርተህ ብታጠናቀቅም አለቃህ ወይም የቡድን አባላትህ አላወቁልህም ይሆናል። ያልበሰለ ሰው ይህን ሁሉ ሰርቻለሁ፣ እኔ ጎበዝ ነኝ እያለ ለሁሉም ለማስረዳት ይሞክራል። ሲበስል ግን እኔ የማውቀው ዋጋዬን ሌላው ስላላወቀው አይቀነስም ይላል። በስራው ጥራት የሚታወቅ ሰው ለመሆን ይጥራል።
አምስተኛውና የመጨረሻው ነጥብ የሚጎዳንን ነገር፣ መጥፎ ትዝታን፣ ቂምን፣ በደልን አጥብቆ መያዝ ማቆም ነው። ስትበስል ቁጭትና ቂም የሚጎዱት ራስን እንጂ ሌላው ሰው እንዳልሆነ ትረዳለህ። መልቀቅ ማለት የሆነውን ነገር መርሳት ማለት አይደለም። ነገር ግን ይሄ ነገር የአሁኑን ጊዜህንና የወደፊት ህይወትህን እንዲቆጣጠሩ አለመፍቀድ ነው። ይቅር ማለት ለራስህ ሰላም ስትል የምታደርገው ስጦታ ነው። ከብዙ ዓመታት በፊት አንድ የቅርብ ጓደኛ አሳልፎ ሰጠህ ወይም አታለለህ እንበል። ከዚያ ጊዜ ጀምሮ በዛ ሰው ላይ ያለህን ቁጣና ጥላቻ አሁንም ድረስ ልብህን ይጎዳዋል። ይህ የሚጎዳህ ነገር መያዝ ነው። ስትበስል ያንን ሰው ለመለወጥ ወይም ጠብቀህ ለመበቀል አታስብም። ይልቁንም ያን ጊዜ ስህተት ተፈጽሞብኛል፣ ግን አሁን ህይወቴን ወደፊት መምራት አለብኝ ትላለህ። ያንን መጥፎ ስሜት ሰላም በመስጠት ትለቀዋለህ። ዛሬ ስንበስል የምናቆማቸው 5 ወሳኝ ነገሮችን አይተናል። እነዚህም ሰዎችን መከታተል፣ ለማስረዳት መከራከር፣ የማስጠንቀቂያ ምልክቶችን ችላ ማለትና ስለ ራሳችን ዋጋ አብዝቶ ማብራራት እና የሚጎዳንን ነገር መያዝ ማቆም ናቸው። እነዚህን ማስተካከል ቀላል ላይሆን ይችላል፣ ግን ለራሳችን ደህንነት ሲባል ማድረግ አለብን። ይህን ቪዲዮ ከወደዳችሁት ላይክ ማድረግና ለወዳጆቻችሁ ማጋራት አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።